እውነት እስቲ ማን ያስባል? እውነት በስንት ፍለጋ የገዛሁት ጫማ እውነት አሁን እንደው ማን ነው በዚህ በረሃ በዚህ በንዳድ ውስጥ ይህን ጫማ ለብሼው ሰርቼበታለሁ ብል ማን ያምናል? ማንም አያምንም። እውነት ውሸት ነው የሚመስለው። እና የዛሬ 2 ዓመት ምናምን በ2024 2023 ረመዳን ጀምሬ እስከ 2024 ረመዳን 1 አመት ማለት ነው የሰራሁበት ቤት እና እዛ ቤት የሚገርም ቤት ነው የገባሁት። በጣም የሚገርም ቤት። እንዴት ነው ሰዎቹ በጣም ብዙ ናቸው። ወደ 25 አባወራ ምናምን ለአራት ምናምን ለሶስት ምናምን ሆነን ነው የምንሰራው። ኩሽና ብቻ ነው ስራችን። እና እቃው በቃ የቁራሌ ቆርቆሮ እቃ የቁራሌ ስብስብ እንዳለ የሚታጠበው መሬት ላይ ነው። የሆነ ውሃ ልክ አለ፣ በሲሚንቶ ዙሪያውን የታጠረ ውሃ ልክ ነው። ውሃ ልክ ውስጥ ገብተን አጠር ያለ ነው፣ ረዥም አይደለም። ያው ለመግባት ከመሬት ትንሽ ነው ከፍታ ያለው። እዛ ውስጥ ገብተን እዛ ውስጥ ነው የምናጥበው ማለት ነው እቃውን። የእቃው የቁራሌው ብዛት እንዳለ በቃ ቆርቆሮ እቃ ብቻ ነው። ምንም የሚሰበር ነገር አይገኝበትም። ብዙ ቤተሰብ ናቸው። በቃ ይሄ ብረት ድስት፣ ማንቆርቆሪያ ምናምን በቃ እንዳለ ቆርቆሮ እቃ እንደዛ ነው የሚታጠበው። መሬት ላይ ነው የሚታጠበው። ለሁለት ለሶስት ወይ ለሁለት እናጥበዋለን ወይ ለሶስት ወይ አንደኛዋ ኩሽና ውስጥ የሚስተካከለው ምናምን ታስተካክላለች። ሁለቱ ያጥባሉ። ከዛ ደግሞ የችኛውም እንደዛው እቃውን እያነሱ ማስገባት፣ ወዲያው ይታጠባል፣ ወዲያው ይገባል ወደ ቦታው። የሚገርም ቤት ነው የሰራሁት። ከዛ እንደ እውነት ይህን ጫማ ለብሰን ሰርተንበታል። እኔ ብቻም አይደለሁም፣ ከኔ ጋር አንደኛዋ እንደዛው እንደኔው መዳሟ፣ አንዷ መዳም ለዛውም የኛ ኃላፊ የሆነችው ሳትሆን በቃ ከነሱ ውስጥ አንድ ጥሩ የሆነች መዳም፣ መዳሞቹ ብዙ ስለሆኑ ይህን ጫማ እንደሚያስፈልገን ስንነግራት ኦርደር አረግችልን ማለት ነው። መጀመሪያ ለኔ ገዛች፣ ከዛ ሌላኛውም ጨመረች። ሶስተኛዋ ደግሞ እኔ አልፈልግም፣ እኔ እግሬ ምንም አልሆነም፣ አልፈልግም፣ ይሄን አልገዛም አለች። እና ምንድነው እኔ ይህን ጫማ የገዛውበት ዝም ብዬ አይደለም ይህን ጫማ የገዛሁት። ዋጋ ካስከፈለኝ በኋላ እግሬን ከታመምኩ በኋላ ነው ይህን ጫማ ዶክተር ይህን ጫማ ያዘዘልኝ ማለት ነው። ሐኪም ቤት ሄጄ ለዛውም በራሴ ታክሜ፣ ለዛውም ኢቭን ታክሲ እንኳን ከፍዬ ለመሄድ የራሴ ለምን ኮንትራት ስላልሆንኩ በቃ ራሴን ችዬ ማለት ነው። ለምን ኮንትራት ስላልሆንኩ እነሱ አያገባቸውም። እነሱ ቤት ውስጥ ብንታመም ባንታመም ኮንትራት እስካልሆንን ድረስ አያገባቸውም ማለት ነው ስለኛ። እና ልክ ማታ ማታ እቃውን አጥበን ስራ ጨርሰን ከኩሽና ወደ ክፍል ስንገባ ቀጥታ ከኩሽና ስንጨርስ ወደ ክፍላችን ነው። ሌላው ግቢ ነው ስራችን። እና ስንገባ ወደ ክፍል እግራችን ለጉድ ያሳክከናል። ይሄ ከስር ተረከዝ ከስር መሬት የሚረገጥበት ማለት ነው። ለምን ይሄ ቆሻሻው የእቃው ጣቢ የሳሙናው ሁሉ ነገር እግራችን ላይ ነው የሚያርፈው ማለት ነው። ቱቦ አለ ውሃውን ወደ ውስጥ የሚያስገባ። አንዳንዴ ቱቦ ሄዶ ቆሻሻ ምናምን ይሄ የምግብ ምናምኑ ይደፍነዋል። ከዛ እኛ ከነጫማችን እዛው እቃው መሀል ቆመን በቃ ቆሻሻው እግራችን እንደሸፈነ ይሄ ፈንገስ ነው ማለት ነው። ይሄ በሽታ ሆኖብኝ ልክ እንደዛው ሲያሳክከ ምናምን በቃ እኛ እንደዚህም የከፋ ነገር ይሆናል ብለንም አልጠበቅንም። በተለይ እኔ ከዛ ልክ አሁን 3 ወር ምናምን ሲሆን በቃ የሆነ እግሬ የሆነ እንደ ጥፍሬ ትልቁ ጣት የእግሬ ማለት ነው የሆነ ማበጥ አይነት ነገር እንደዚህ በጥፍሮቹ ዙሪያ እንደዚህ ያብጣል ምናምን በቃ በጣም ያሳክከና እንደ መቁሰል አይነት ነገር ምናምን። ከዛ 5 ወር ሲሆን በቃ እግሬን ታመምኩ ማለት ነው። ለመጀመሪያ እግሬን የታመምኩት በ5 ወር እኔ ነኝ።
በዛ ላይ ሰራተኞቹ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ረመዳን መጡ፣ 1 ወር ሰሩ፣ አንፈልግም ብለው ሄዱ። ከዛም ጓደኞቼን አመጣኋቸው። 4 ወር አብረን ሰራን። ከዛ እነሱም ሄዱ። እነሱ ከሄዱ በኋላ በቃ እኔ እግሬን ታመምኩ ማለት ነው። አሁንም ሌላ ዙር ደግሞ ጓደኞቼን አመጣው። ከዛ ሲያመኝ ጊዜ ሐኪም ቤት ሲሄድ ምንድን ያለኝ ዶክተር ሰርጀሪ ያስፈልግሻል አለኝ። ይሄ የቆሰለው ማለት ነው እንዳለ ጥፍሬ በስብሷል ማለት ነው። አንደኛው ጣቴ የትልቁ ጣት ጥፍሬ እንዳለ የበሰበሰው እሱ እንዳለ አንስተውት ከዛ አዲስ ጥፍር ነው ይበቀለልኝ ማለት ነው። እዛው ሆኜ 10 ቀን ስራውን እዛው አቁሜ ከዛም በኋላ በዛ በ10ሩ ቀን እነዛ ሁለቱ የኔንም ስራ ጨምረው ሰርተው እነሱ ያው ክፍያው ይጨመርላቸዋል ስራ ስለተጨመረባቸው እኔ ምንም የሚከፈለኝ ነገር የለም። ብቻ ያው እዛው ሆኜ ያው እዛው ስለሆንኩ ምንም ወጪ የለኝም። የሐኪም ቤት ወጪን ራሴ ሸፍኜ ታክሲ በራሴ ከፍዬ እየሄድኩ እየታከምኩ ምናምን በየ3 ቀኑ እየሄድኩ ምናምን እየታየልኝ እና ብቻ ከባድ ነው እላችኋለሁ። ይሄን ጫማ የዛን ጊዜ ነው የገዛሁት ማለት ነው። የዛኔ ነው የገዛሁት። ከዛም በኋላ በቃ ይሄን ጫማ ለብሼ መስራት ጀመርኩ ማለት ነው። ብቻ ከባድ ነው ወላሂ። አስቡት እንግዲህ ከባድ ነው። እንደው አንዳንድ ነገር እንደው የሆነ እኛ እንደ ቀልድ የምናየው ነገር ዋጋ ሲያስከፍለን ኢቭን ከዛ ወዲህ ራሱ በቃ ለጊዜው ድኖልኝ ነበረ። ተመለሰ ደግሞ እንደዛው መጨረሻ ላይ ደግሞ ተመልሶ አሁንም ድጋሚ እንደዛው ያ እግር እንደ በፊቱ ያ ጥፍር እንደዛው ሲያመኝ ምናምን ከዛ አመት ሆነኝም ከዛ ቤትም ወጣሁ። ድጋሚ ሌላ ሰርጀሪ ሆንኩ ማለት ነው። ድጋሚ ሁለተኛ ሰርጀሪ ሆኜ ከዛ ከወጣው 1 አመት ጨርሼ ከዛ ከወጣው በኋላ ከዛም በኋላ ድጋሚ ሰርጀሪ ሆኜ ነው የሆነ አጥንት ነገር ነው እንጃ የሆነ ትንሽዬ የሆነ ስንጥራ አጥንት የምትመስል ነገር ነው ከውስጡ ያወጣው ዶክተሩ። ይሄ ነው እንደ ቢላዋ የሚቆርጥሽ አለኝ ከውስጡ። ከዛን ወዲህ በቃ ድጋሚ ተመልሶ አላመመኝም ማለት ነው። ይሄን ጫማ እስካሁን አስቀምጨዋለሁ። ወላሂ ዋጋ ከፍዬበት ያገኘሁት ጫማ ነው። ኢቨን ኢትዮጵያ ራሱ ይዤ እሄዳለሁ። ለምን የሆነ ነገር ዋጋ ከፍለንበት ስናገኘው ዋጋ እንሰጠዋለን። እንደ ቀልድ ባገኘው ግን እዛው ጥዬ እንደምወጣ እርግጠኛ ነኝ። እና ወሬ ያበዛውባችሁ እና እዩልኝ ጫማዬን እላችኋለሁ። ማን ያምናል እስቲ በዚህ በበረሃ በዚህ በሙቀት ይህን ቦት ለብሶ መስራት ማለት